አባ ላናገር እፈልጋለሁ። ምንድነው የምታናገር? ሽማግሌ ሊላክልኝ ነበር እዚህ የመጣሁት። ከአንድ ሰው አይደለም ከሁለት ሰው። ጭራሽ ሁለት ሰው አሰለፍሽልኝ? እኔ የምፈልገው አንዱን ነው። አንተ ግን ሁለቱንም ተቀብለህ አንዱንም ቢ አንዱን እሺ ማለት ትችላለህ። እየቀለድሽ ነው? ጨዋታ ነው እንዴ ያልሽው? አይደለም። ከፈለክ ደግሞ ያንንም ጅል ሽማግሌ ላክ በለው በዛ ቀን። ከዛ አልተቀበለም ይባላል። ባይሆን እንደሱ ይሻላል። እየቀለድክ ነው? አንቺ ነሽ እንጂ የምትቀልጅብኝ። አንቺ ነሽ እንጂ ቀልድ የምትወጂው። አባ እኔ ካንተ ጋር ስጣላ መኖር አልፈልግም። እዚህ ድረስ የመጣሁት ላገባ ነው። በዚህ ዘመን ደግሞ አንተ የመረጥክልኝን ባል ላገባ አልችልም። ለምን? እኔ ለአንቺ ለልጄ መምረጥ ይከብደኛል? አልፈልግማ አባ። እንዴ ከተስማማን ተስማማን፣ ካልተስማማን ደግሞ ሽማግሌዎቹ እንዳይመጡ ላድርግ። እኔ እኮ አባቴ ቤት አርፋለሁ ብዬ ነው የመጣሁት። እንደዛ ብዬ ስመጣ ደግሞ እንዳርፍ ካልፈቀድክልኝ በቃ መሄድ እችላለሁ። እግርሽን ሰብሬ ነው የማስቀምጠው። እሱን ከማገባ